ሰላም ውድ የኢዱቴክ ሚዲያ ተከታታዮች እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። ዛሬ የምናየው እንዴት አድርገን የፕሬዘንቴሽን ፒፒቲ ማዘጋጀት እንደምንችል እና እንዴት የፕሬዘንቴሽን ፒፒቲ መስሪያ ሶፍትዌሮችን ማውረድ እንደምንችል በቀላሉ አሳያችኋለሁ። እሺ እንግዲህ ወደ ቪዲዮ ከመግባቴ በፊት ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ለጓደኞቻችሁ እንዲሁም ደግሞ ለምትወዱት ለምትፈልጉት ሰው ይህንን ሼር እንድታደርጉ ጋብዛችኋለሁ። ለአስተማሪዎችም ጠቃሚ ስለሆነ አስተማሪዎችን ብትጠቀሙበት እላለሁኝ። በመጀመሪያ እንግዲህ ማድረግ ያለብን ፕሌይ ስቶር ወይንም ደግሞ ፓልም ስቶር ውስጥ ገብተን ሶፍትዌርን ማውረድ ይኖርብናል። ወደ ፕሌይ ስቶር እንገባለን። ሰርች የምትለውን በተን እንነካና ከዛ በኋላ እዚህ ጋር የምንፈልገውን የሶፍትዌር ስም እንጽፋለን። የሶፍትዌር ስሙ እንግዲህ ፓወርፖይንት ይባላል። ፓወርፖይንት ብለን እንጽፋለን። ፓወርፖይንት ብለን ከጻፍን በኋላ እዚህ ጋር ማይክሮሶፍት ፓወርፖይንት የሚል ይመጣልናል። እኔ ከዚህ ቀደም አውርጄ ስላለው እዚህ ጋር አፕዴት እየጠየቀኝ ነው። እንዴት አፕዴት እንደምታደርጉ ማሳያችኋለሁ። እኔ አውርጄ ስላለ እንደዚህ ማይክሮሶፍት ፓወርፖይንት የሚለውን እሱን ታወርዳላችሁ። ከዛ ኢንስታል ካረጋችሁ በኋላ ደግሞ እችን የምትመስል አፕሊኬሽን ወይም ሶፍትዌር አፕሊኬሽን ይመጣላችኋል። ወደዚህ ከመግባታችን በፊት የምንፈልገውን ፕሮምፕት ማስገባት ይኖርብናል። እዚህ ውስጥ ደግሞ የምንፈልገውን ፕሮምፕት ለማስገባት ቀጥታ ወደ ቻትጂፒቲ ሂደን እንሰራለን። እዚህ ጋር ቻትጂፒቲ የሚላለ ቻትጂፒቲ ብላችሁ ሰርች በማድረግ ትገባላችሁ። chatgpt.com ብለን ከገባን በኋላ እንደዚህ አይነት ኢንተርፌስ ይመጣልናል። እዚህ ጋር ለፕሬዘንቴሽን የተሰጠንን ርዕስ በማስገባት ከዛ በኋላ ምንጽፈውን ደግሞ ቻትጂፒቲን እንግዲህ እንደ ሰውኛ ማናገር አለባችሁ። እባክህ በዚህ አይነት ርዕስ ላይ ለፒፒቲ የሚሆን መልስ ስጠኝ ብላችሁ ታስገባላችሁ። ለምሳሌ እኔ ስለ ቴክኖሎጂ ከሆነ ፕሊዝ ራይት አባውት ቴክኖሎጂ ፎር ማይ ፕሬዘንቴሽን ፕሬዘንቴሽን ብለው ብዬ አስገባለሁ። እንግዲህ እዚህ ጋር የሚያመጣልን አለ ማለት ነው። ከዛ ይሄንን ከዛን ከጻፈልን በኋላ ጊቭ ባይ ስላይድ ብለን እነግረዋለን። ከዛ በስላይድ መልኩ ያመጣልናል ማለት ነው። የስ አያችሁ፣ እዚህ ጋር ታይትል ያወጣልናል። ስማችንን እንደዛ ዋትስ ቴክኖሎጂ ኮሚኒኬሽን ኤንድ ኮኔክቲቪቲ ቴክኖሎጂ ኢን ቢዝነስ፣ ስለ ቴክኖሎጂ እያንዳንዱን ነገር እዚህ ጋር ያመጣልናል ማለት ነው። ይሄን ካደረግን በኋላ ቀጥታ ወዴት ነው የምንሄደው? ቅድም ወደ አወረድነው ሶፍትዌር እንገባለን። ከዛ ከገባን በኋላ እቺ ከላይ የፕላስ ምልክቷን እንነካለን። የፕላስ ምልክቷን ከነካን በኋላ እቺ ፐርሰናል የምትለዋን ዋን ድራይቭ ፐርሰናል መሆኗን ቼክ እናደርጋለን። አፍተር ቼኪንግ ብላንክ ፕሬዘንቴሽን የሚለውን እሱን እንነካለን እንለዋለን ማለት ነው። አፍተር ክሊኪንግ ዞስ እዚህ ጋር ፕሬዘንቴሽን ታይትል የሚላለ ሰብታይትል የሚላለ እዚህ ጋር ቀደም እንዳያችሁት ፕሬዘንቴሽን ታይትል ስላይድ የሚላለ እዚህ ጋር ታይትል የምትለዋን ኮፒ ታረጉና ምን ታረጋላችሁ? እዚህ ፕሬዘንቴሽን ታይትል የሚለው ላይ ታስገባላችሁ። ሰብታይትል ራሳችሁ የፈለጋችሁትን ነገር መጻፍ ትችላላችሁ። አባውት ቴክኖሎጂ ማለትም ትችላላችሁ። ቴክኖሎጂ ብለን ሰብታይትል መስጠት እንችላለን። ከዛ በኋላ ታይትል ስላይድ የሚላለ ለምሳሌ እዚህ ጋር ዋትስ ቴክኖሎጂ የሚለው ታይትል ስላይድ ነው ማለት ነው። እንደምታዩት ይሄንን አምጥቼ እዚህ ጋር
ፔስት አደርገዋለሁ። ከዛ በኋላ አሁን በመቀጠል ከዛ ታይትል ውስጥ ያሉትን ደግሞ እነዚህን ቡሌቶች ያሉበትን ደግሞ እነዚህን በመቀጠል ኮፒ አድርጌ አሁንም እንዲህ አስገብለታለሁ ማለት ነው። እኚህን ኮንተንቶች እንዲያስገብለታለሁ። ይኸው እንደምትመለከቱት እዛው ወጥቶ ቁጭ ብሏል። ሶ ሌላ አዲሽናል አሁን 2 ስላይድ እዚህ ጋር አለ። ሌላ በተጨማሪ የምትፈልጉት ስላይድ ካለ እዚህ ጋር የፕላስ ምልክቷን ትነካላችሁ። ከዛ ልክ እንደ መጀመሪያው እዚህ ጋር ርዕሱን ታስገባላችሁ። ከዛ በኋላ ይህንን ኮፒ ካደረጋችሁ በኋላ ቅድም እንዳደረጋችሁት ታደርጋላችሁ። እኔ እዚህ ጋር ሰዓት ለመጠቀም ብዬ 6 ስላይዶችን አድርጌ ያለው እናንተ ከዚህ በላይ መጨመር ትችላላችሁ። አሁን እንዳሳየኋችሁ አድርጋችሁ መጠቀም ትችላላችሁ። አሁን ከዚህ በመቀጠል እንዲጽፈን ካስገባን በኋላ እዚች ጋር ከላይ የምትመለከቱት ኔክስት የምትላለች እሷን በተን እንነካለን። ኔክስት ካልን በኋላ እዚህ ጋር ፕሬዘንቴሽን ስላይዳችን ክሬት እየተደረገ ነው። እዚህ ጋር በትዕግስት መጠበቅ ይኖርብናል። ይኸው እንግዲህ እንደምታዩት እንዲህ በሚያምር መልኩ ስለ ቴክኖሎጂ የሚመሳሰሉ ከምስል ጋር አብሮ አምጥቶልኛል። እናንተም ደግሞ ይህንን አጀስት ማድረግ የምትፈልጉ ከሆነ አጀስት ማድረግ ትችላላችሁ። ሌላ መጨመር የምትፈልጉት ነገር ካለም እንዲሁ መጨመር ትችላላችሁ። ከምስል ጋር እንዲያስመስሎ በአሪፍ ሁኔታ ያቀርብልናል ማለት ነው። እንግዲህ ይህን ይመስላል። ሌላ ደግሞ እዚህ ጋር ከስር የምትመለከቱት በሌላ አይነት ከለር እንዲሁም በሌላ አይነት ዲዛይን የምትፈልጉ ከሆነ ከስር አማራጭ ያስቀምጥላችኋል። ከዛ ውስጥ መርጣችሁ ለእናንተ የተመቻችሁ መውሰድ ትችላላችሁ። እዚህ ጋር ይሄው በምስል አስቀምጠዋል ምን እንደሚመስል እያንዳንዱ ከቃላቶቹ ጋር የሚገናኙ ምስሎችን በማስገባት ይረዳቸዋል ያለውን ኢሜጅ ውስጥ በማስገባት እንግዲህ ለእናንተ እንደዚህ ጄኔሬት ያደርጋል። ከዚህ በፊት እንደምትቸገሩት አሁን ላይ አትቸገሩም ማለት ነው። በቀላሉ ከምስል ጋር አንድ ላይ አድርጋችሁ እንዲህ ፒፒቲ ማዘጋጀት ትችላላችሁ ማለት ነው። የዛሬ ቆይታ ይሄን ይመስል ነበር። በሌላ ቲፕ እስክንገናኝ ቸር ሰንብቱ። እንደተለመደው ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ለአስተማሪዎቻችሁም ይሄን መላክ ትችላላችሁ። እስከምንገናኝ ቻው።